ፊልሙ የሚጀምረው በኒኩለር ጦርነት ምክንያት የጠፋችውን ዓለም እያሳየን ነው። በዚህ ምክንያት ዓለም ምድረ በዳ ሆናለች። ምንም አይነት ንጹህ ውሃና ምግብ አይገኝባትም። በዚህ ምክንያት የሰዎች ደምና አጥንት ተመርዟል። በዚህ ቦታ የሚኖሩ ሰዎች ምንም አይነት ሕግ የማይከተሉ ወንበዴዎች ናቸው። በዚህ በረሃማ ዓለም ላይ ብርቅዬ አረንጓዴና ለምለም አካባቢ ላይ የምትኖር ፍሪዮሳ የምትባል ልጅና እህቷ ፍራፍሬ በመልቀም ላይ ያሉ ፍሪዮሳ ወንበዴዎቹን ተመልክታ የተደበቀ ቦታቸውን ሄደው እንዳይናገሩ በመፍራት የመጡበትን ሞተር እያበላሸች ያለ አንዱ ወንበዴ ከጀርባዋ ሲመጣ እግሩ ላይ ጩቤውን ሰክታበት ስትሮጥ በገመድ እግሯን ጠልፎ ይጥላትና ሞተሩ ላይ ጭኗት ይሄዳሉ። እናቷና የእናቷ ጓደኛ ሞተረኞቹን በመከተል አንዱ ወንበዴ ከሞተሩ ላይ ከጣሉት በኋላ የፍሪዮሳ እናት የሆነችው ሜሪ ሞተሩ ላይ በመውጣት ጓደኛዋን ስትሰናበታት ጓደኛ አረንጓዴ ስፍራውን ያዩትን ወንበዴዎች በሙሉ እንድታስወግድ ትነግራታለች። ጠመንጃውንም በመስጠት ትሸኛታለች። በሌላ በኩል ወንበዴዎቹ ከወደቁት ጓደኞቻቸው ላይ ነዳጅና ጎማ በመውሰድ ይሄዳሉ። ነገር ግን ሜሪ ትተውት የሄዱትን ሞተር በመገጣጠም በፍጥነት ትከተላቸዋለች። ይህ በእንዲህ እንዳለ ፍሪዮሳ ንቃተ ህሊናውን ካገኘች በኋላ የአጋቿ ሞተር ላይ ያለውን የነዳጅ ቧንቧ በጥርሷ በመንከስ ትበጥሰዋለች። ነዳጁ ሲያልቅ ሞተሩ ይቆማል። ነገር ግን ቀደም ሲል የሰበሰቡትን ነዳጅ ይጠቀማሉ። ሁለቱ ወንበዴዎች በሚጣሉበት ጊዜ ፍሪዮሳ የታሰረችበትን በመበጠስ ለማምለጥ ስትሞክር ወንበዴው ደርሶባት ሞተሩ ላይ በመጫን ይዟት ይሄዳል። ሜሪም ደርሳባቸው ፍሪዮሳን የያዘውን ወንበዴ ጎማውን ትመታበታለች። አንዱን ጓደኛውን ደግሞ ትገድለዋለች። ነገር ግን አንዱ ወንበዴ በሰላም ወደ ካምፑ ይደርሳል። ወንበዴውም አረንጓዴ ቦታ እንደተመለከተ ይነግራቸዋል። ሰዎቹም ይህንን ለንጉሱ መናገር እንዳለበት በመናገር ፍሪዮሳን ወደ ንጉሳቸው እየወሰዳት ያለ ሞተሩን በማስነሳት ገመዱን ጎማው ስር በመክተት አንገቱ እንዲቆረጥ ታደርጋለች። በዚህም ምክንያት ሌላ ሰው ወደ ዴመንተስ ይወስዳታል። ሰውየውም ለዴመንተስ አረንጓዴውን ስፍራ መገኛ እንደምታውቅ ይነግረዋል። ሰዎቹም ጥያቄዎችን ሲጠይቋት እሷ ግን ዝም ትላለች። ወንበዴዎቹም በመናደድ ይዟት የመጣውን ሰውዬ የቦታውን መገኛ ይጠይቁታል። ነገር ግን ሰውየው አንገቱ ስለተቆረጠ መናገር አልቻለም። አንዱ ወንበዴም ሰውየውን ከላይ ወደ ታች በመዘቅዘቅ የቦታውን መገኛ ካርታ ላይ እንዲስል ይነግራቸዋል። በዚህም ጊዜ ፍሪዮሳ ጣልቃ በመግባት በእግሯ ሰውየውን ደብድባ ትገለዋለች። ይህን የተመለከተው ዴመንተስም ፍሪዮሳን ገብታ እንድታርፍና ነገ ወደ ቤቷ እንደሚወስዳት ይነግራታል። ይህ በእንዲህ እንዳለ ሜሪ የገደለችውን ወንበዴ ልብስ በመልበስ ፍሪዮሳ ወዳለችበት ትሄዳለች። ሁለቱን ጠባቂዎች ከገደለች በኋላ ወደ ውስጥ ትገባለች። ፍሪዮሳንም በመንከባከብ ላይ ያለችውን ሴትዮ ልትገላት ስትል ስትለምናት ትታት ትሄዳለች። ሴትዮዋም ለጠባቂዎቹ ፍሪዮሳን እናቷ ይዛት እንደሄደች ትነግራቸዋለች። ጠባቂዎቹም የሜሪ ሞተር ላይ ሽጉጥ ይተኩሳሉ። ሞተሩን በእሳት ይያያዛል። የሜሪ ልብስም ይነዳል። ሜሪም ልብሷን በማለቅ ጉዟቸውን ይቀጥላሉ። እየሄዱ እያለም የዴመንተስ ውሾች የእሷን ደም በማሽተት እየተከተሏቸው እንደሆነ በማወቅ እሷም ወደ ኋላ ቀርታ እነሱን ለማፋለም ተወስንና ፍሪዮሳን ሞተሩ ላይ አሳፍራት ወደ ቤት እንድትሄድ ትልካታለች። ፍሪዮሳም ወደ ቤት እየተመለሰች እያለ የጥይት ድምጽ ስትሰማ ፍጥነት ወደ ኋላ ስትመለስ እናቷ ዛፍ ላይ ታስራ ስትሰቃይ ትመለከታለች። በዚህም ጊዜ ዴመንተስ ይዛትና የቤታቸውን መገኛ ይጠይቃት። ፍሪዮሳ ግን ዝም ስትል እናቷ ስትሞት እንድታይ ያደርጋታል። ትንሽ ቆይቶም እነ ዴመንተስ የተባለውን ስፍራ በመፈለግ ላይ ያሉ ሊያመልጡ የነበሩትን የቡድናቸው አባላት በመያዝ እርስ በእርስ እንዲፋለሙ ያደርጋል። በመቀጠልም ዴመንተስ አንዱን እስረኛ ሞተር ላይ በማሳሰር ሰውነቱን እንዲቆራረጥ ያደርጋል። ይህንንም ድርጊት እየተመለከተች ለነበረችው ፍሪዮሳ የልጁን መጫወቻ የነበረውን አሻንጉሊት ይሰጣታል። መንገዳቸውንም ከቀጠሉ በኋላ ዴመንተስ አንድ ሰው መንገድ ላይ ያገኝና ስለ ሲታዴል የተትረፈረፈ ውሃና ምግብ ይነግረዋል። ዴመንተስም ያቺን ቦታ ለመቆጣጠር በማሰብ ወደዛ ያመራል። እዛ እንደደረሰም ንግግር ያደርግና መሪያቸውን ኢሞርታንጆን ከስልጣን እንዲያወርዱትና እሱ ደግሞ በምትኩ የተትረፈረፈ ምግብና ውሃ እንደሚሰጣቸው ለህዝቡ ቃል ይገባላቸዋል። በዚህም ጊዜ ኢሞርታንጆ ጣልቃ በመግባት ከሰዎቹ መካከል አንዱን ጠንካራ ሰው እንዲመርጥ ይነግረዋል። ዴመንተስም አንዱን ጠንካራ ሰው ይመርጣል። የኢሞርታንጆ ሰው ከላይ በመዝለል የዴመንተስን ሰዎች ያጠቃል። ይህንንም የተመለከቱት የኢሞርታንጆ ሰዎች ከላይ ወደ ታች የዴመንተስን ሰዎች ያጠቃሉ።
ዴመንተስም ቦታውን መቆጣጠር ስላልቻለ ቦታውን ለቆ ይሄዳል። ነገር ግን ከሲታዴል ወጥቶ ወደ ጋስታውን የሚሄድ መኪናን ይከተላሉ። መኪናው ምግብና ውሃን በመያዝ በምላሹ ደግሞ ጋዝ ለመቀበል ሲል ነበር ወደዛ የሚያመራው። ነገር ግን ዴመንተስና የዴመንተስ ሰዎች መኪናውን በማስቆም በራሳቸው ሰዎች ተክተው እነ ዴመንተስም መኪናውን እየተከተሉ በማስመሰል ወደ ጋስታውን ይደርሳሉ። ነገር ግን የጋስታውን መሪ በመጠራጠር በሩ እንዳይከፈት ያዛል። ይህን የተመለከተው ዴመንተስም በራሱ ሰዎች ላይ መተኮስ ይጀምራል። የጋስታውንም መሪ በመታለል በሩን ይከፍታል። መኪናው ወደ ውስጥ እንደገባ የዴመንተስ ሰዎች ከተደበቁበት በመውጣት ከተማውን ይቆጣጠራሉ። ዴመንተስም የጋስታውንን መሪ ጣት ለኢሞርታንጆ ይልክለታል። ኢሞርታንጆም ይህንን በተመለከተ ጊዜ ለመደራደር ወደ ጋስታውን ይሄዳል። ዴመንተስም የጋስታውን መሪ ላይ ጦር በመደቀንና ጋስታውንን በቦምብ እንደሚያፈነዳ በመናገር ያስፈራራቸዋል። ንጉሱም ስለ ፊሪዮሳ ሲጠይቀው ዴመንተስም ፊሪዮሳ ልጁ መሆኗን ይናገራል። እናቷ ከሞተች በኋላ አንድም ቃል ተናግራ ማጣቀው ፊሪዮሳ የሱ ልጅ አለመሆኗንና እናቷን እንደገደለባት ትናገራለች። ኢሞርታንጆም ለዴመንተስ ከተማ የሚያቀርበው ምግብና ውሃ እንደሚጨምርና በምላሹ ደግሞ ፊሪዮሳ እንደሚፈልግ ይነግረዋል። ዴመንተስም የሰጣትን አሻንጉሊት በመንጠቅ ለኢሞርታንጆ ይሰጣታል። ፊሪዮሳም የኢሞርታንጆ ሚስቶች ወደሚቀመጡበት ቦታ ትወሰዳለች። ግን ብዙም ሳይቆይ ከኢሞርታንጆ ሚስቶች አንዷ ትወልዳለች። ይህ በእንዲህ እንዳለ ሬክተስ የፊሪዮሳን ጸጉር አልወደደው። በዚህም ምክንያት ጸጉሯን በመቁረጥ የውሸት ጸጉር ታደርጋለች። ፊሪዮሳ ማታ በተኛችበት ሬክተስ መጥቶ ወደ ሌላ ክፍል ይወስዳት። እጇ ላይ የተነቀሰችውን ወደ ቤት መመላሻዋን ካርታ ያያል። ሬክተስም ስለ ምልክቱ ይጠይቃል። ፊሪዮሳም ዝም ትለዋለች። ሬክተስም በጸጉሯ በሚጫወትበት ጊዜ ሮጣ ታመልጠዋለች። እሱም እየተከተላት እያለ ወንድሙ ሲመጣበት ዊጉን ወደ ገደል ይጥላል። ወንድሙ ምን እንደተፈጠረ ሲጠይቅ መጥፎ ህልም አይቶ እንደሆነ ይነግረዋል። ፊሪዮሳ ግን ድልድዩ ስር ተደብቃ ነበር። ፊልሙም ትንሽ ጊዜያት እንዳለፉ ያሳያል። ፊሪዮሳም ወንድ በመምሰል ሲታዴል ውስጥ መስራት ጀምራለች። አንድ ቀን የጭነት መኪና ከመውደቅ በመታደጓ ምክንያት የስራ እድገት ይሰጣታል። በሚቀጥለው ጊዜ ኢሞርታንጆ ለኮንስትራክሽን ጠንካራና ፈጣን ቡድን ይመድባል። እዛው እንዳሉ ሬክተስ ሊያስታውሳት ሲል ስክሮተስ ሲያወራ እሷን ችላ ይላታል። ይህ በእንዲህ እንዳለ ጃክን እንተዋወቀዋለን። ጃክ በዚህ በረሃማ ቦታ ላይ ጎበዝ የሚባል ሹፌር ነው። የሚሰሩት ኮንስትራክሽንም ወደ ማገባዳጃው ሲደርስ ፊሪዮሳም ከዛ ቦታ ለማምለጥ እቅድ ታወጣለች። ለማምለጥ የሚረዷትም ሞተርና አንዳንድ እቃዎችንም ትከታለች። ፊሪዮሳም መኪናው ስር በመደበቅ ጉዟቸውን ይጀምራሉ። ነገር ግን የዴመንተስ ሰዎች መኪናውን ለማጥቃት ይመጣሉ። ፊሪዮሳም ወንበዴዎቹን በሙሉ ካስወገዱ በኋላ ጃክ ላይ ሽጉጥ በመደቀን መኪናውን እንዳይቆም ተነግረዋል። እሱ ግን ፍሬም በመያዝ ሽጉጧን በመንጠቅ መሬት ላይ ወርውሯት ትቷት ይሄዳል። ነገር ግን አንድ ላይ እንዲሰሩና የቡድን አጋሮቹን እንዳለ ስላጣ እንደሱ አይነት ጠንካራ ሰው እንደሚያስፈልገው ይነግራታል። እሷም ሌላ ምርጫ ስላልነበራት በሐሳቡ ተስማማለች። በሚቀጥለው ትዕይንት ከትንሽ ጊዜያት በኋላ ያሳየናል። ፊሪዮሳም ያደገች ሲሆን መኪናውም ጉዞውን የጥይት እርሻ በመባል ወደሚታወቀው ቦታ ለማድረግ ተዘጋጅቷል። ወደዛ እንደደረሱም የጥይት እርሻ መሪው የጋዝ እጥረት እንዳጋጠማቸውና ይህንንም ጉዳይ
ከኢሞርታንጆ ጋር ለመነጋገር እንዳቀደ ይነግረዋል። በሚመለሱበትም ጊዜ ጃክ ለፊሪዮሳ ጠመንጃ ይሰጣታል። እስካሁን ሲሰጣት የነበረው ስልጠና እንደተጠናቀቀ ይነግራታል። እናም የምትፈልገው ነገር ሁሉ እንደሚረዳት ቃል ይገባላታል። ከቀናት በኋላም ጋስታውን ይደርሳሉ። ዴመንተስም ጃክን ለተፈጠረው ሁከት ተጠያቂ ያደርገዋል። እነ ጃክም ወደ ሲታዴል ተመልሰው ለጆ የተፈጠረውን ነገር ይነግሩታል። ጆን በመናደድ ጋስታውንን ለማጥቃት ጃክንና ፊሪዮሳን ወደ ጥይት እርሻው በመላክ ሁሉንም ጥይት ይዘው እንዲመጡ ይነግራቸዋል። የሚቀጥለው ትዕይንት ጃክ ከፊሪዮሳ እጅ ላይ ቁስሏን ሲጠርግባት እጇ ላይ ያለውን ካርታ ሲያይ እሱም ስለ ቤተሰቦቹ ይነግራታል። በዚህ ምክንያት ይቀራረባሉ። በሚቀጥለው ቀን ወደ ጥይት እርሻው በሚሄዱበት ጊዜ ጃክ መኪናውን በማቆም ሰራተኞቹን ሞተሮቹን ወደ ትንሹ መኪና እንዲጭኑ ይነግራቸዋል። ፊሪዮሳንም ትንሹን መኪና እንድትነዳ ሐሳብ ያቀርብላታል። ትልቁን መኪና ደግሞ አንዱ ሰራተኛ እንዲነዳ ያደርጋል። በዚህም ጊዜ ፊሪዮሳ ጃክ ለማምለጥ አስቀድሞ እንዳቀደ ትረዳለች። ወደ ጥይት እርሻው በሚደርሱበት ሰዓትም ቦታው ባዶ ነበር። ነገር ግን የዴመንተስ ውሻ የተቆረጠ እግር ሲመገብ ጃክ ይመለከተዋል። ፊሪዮሳም ልታመልጥ ስትል ጃክን ትታ መሄድ ስላልቻለች ተመልሳ በያዘችው ስናይፐር ዴመንተስ ሰዎች ላይ እየተኮሰች እያለ ዴመንተስን የጥይት እርሻው ላይ ታያለች። ዴመንተስም ከመምጣታቸው በፊት የጥይት እርሻውን ተቆጣጥሮት ነበር። ይህ በእንዲህ እንዳለ ጃክ ከዴመንተስ ሰዎች ጋር በመኪና ይዋጋል። የጃክ መኪናም ከገደል ላይ ሊወድቅ ሲል ፊሪዮሳ ገመድ ወርውራለት ታድነዋለች። ካዳነችውም በኋላ በፍጥነት ውጪ ወደሚገኘው መኪና ይሄዱና በፍጥነት ቦታውን ለቀው ይሄዳሉ። ነገር ግን ዴመንተስ በትልቁ መኪናው ይከተላቸዋል። ብዙም ሳይቆይ ይደርስባቸዋል። ጃክና ፊሪዮሳም ወደ ዴመንተስ ሲተኩሱ የመኪናው መስታወት ጥይት የማይበሳው ነበር። የነጃክ መኪናም ይገለበጣል። ዴመንተስ ሰዎችም ጎትተው ከመኪና ውስጥ ያወጣቸዋል። ዴመንተስም የጥይት እርሻውን ስላወደሙ እንደሚከፍሉ ይነግራቸዋል። በመቀጠልም ሲታዴል ከተማን ለመቆጣጠር የሚያስፈልገውን የጥይት እርሻውን ስላወደሙ በከባዱ እንደሚቀጣቸው ይነግራቸዋል። በመቀጠል ጃክም ሞተሩ ላይ እንዲያስሩትና እንዲጎትቱት ያደርጋል። ፊሪዮሳን ደግሞ የተጎዳጇን ከመኪና ጋር ጥብቅ አድርጎ ያስራታል። ከትንሽ ጊዜ በኋላ ዴመንተስ እንዲያቆሙ ይነግራቸዋል። ነገር ግን ፊሪዮሳ የታሰረችበትን እጇን በመቁረጥ በሞተር ታመልጣለች። ዴመንተስም ይህንን በመመልከት በመኪናው ሊከተላት ሲል ጎማውን እንዳለ ነቃቅላበት ነበር የሄደችው። ሞተረኞቹም ሲከተሏት እነሱንም አምልጣ ትንሽ እንደተጓዘች ነዳጅ አልቆባት ትቆማለች። ነገር ግን በእግሯ መጓዝ ላይ ያለች ራሷን ስታ ትወርቃለች። ሲታዴል ሰዎችም የሞተች መስሏቸው የትል እርሻ ውስጥ ያደርጓታል። እሷም ስትነቃ ደንግጣ በመጮህ ትወጣለች። ወደ ጆን በመሄድ ዴመንተስ ሲታዴልን ለመቆጣጠር እንደፈለገ ትነግረዋለች። በሚቀጥለው ትዕይንት ጆ ዴመንተስን ለማታለል ወደ ጋስታውን መኪኖችን ይልካል። ፊሪዮሳም ለጆ እቅድ ከተሳካ ዴመንተስን እንዲተውላት ትጠይቀዋለች። ዴመንተስን በመታለል ሰራዊቱን ይዞ ወደ ሲታዴል ይሄዳል። ቀጣዩ ትዕይንት ታሪክ ተናጋሪው ሰዎች ሁል ጊዜ እርስ በእርሳቸው ሲዋጉ እንደነበር ይተርካል። የዚህ የበረሃ የ40 ቀን ጦርነት የተቀሰቀሰው እዚህ ማለቂያ የሌለው ግጭት ሌላ ምሳሌ ነው ይላል። ፊሪዮሳም ጊዜዋን በመጠቀም ለራሷ የሮቦት እጅ ትሰራለች እና ጸጉሯንም ታሳጥራለች። ሌላ በኩል የዴመንተስ ጦር በጣም ተዳክሟል። ነገር ግን ዴመንተስ እስካሁን ድረስ አልሞተም። ብዙም ሳይቆይ ወደ ጦርነቱ ለመሄድ ፊሪዮሳ መኪና ትጠይቃለች። ነገር ግን አሮጌ መኪና ይሰጧታል። መኪናውንም በመንዳት ወደ ጦርነቱ ቦታ ትደርሳለች። የጆ ልጆችም ጎማ ስለፈለጉ የራሷን ጎማ ትሰጣቸዋለች። ወንድማማቾቹ መኪናውን ማን እንደሚነዳ ሲከራከሩ ፊሪዮሳም እድሉን በመጠቀም መኪና ውስጥ ገብታ መኪናውን አስነስታ ይዛ ትሄዳለች። ፊሪዮሳም በፍጥነት በመንዳት ዴመንተስ ላይ ትደርስባቸዋለች። ይህን የተመለከተው ዴመንተስም ሰዎቹን በሶስት ቦታ በመክፈል በመበተን ይሄዳሉ። ፊሪዮሳም በዚህ ግራ በመጋባት መጀመሪያ ዴመንተስ ሁሌ የሚሄድባትን ሞተር ትከተላለች። ፊሪዮሳ በመቀጠል ሌላኛው ሞተረኛ በስናይፐሯ ስትመለከት ዴመንተስ አለመሆኑን ትደርስበታለች። ፊሪዮሳም ሶስተኛው ሞተር በመከተል ዴመንተስን ታገኘዋለች። ዴመንተስም ከተኛበት ሲነቃ
አውሎ ንፋስ ውስጥ ፊሪዮሳ ቆማለች። ሽጉጡን አውጥቶ ሊተኩስባት ሲል ግን ሽጉጡ ባዶ ይሆንበታል። በዚህም ጊዜ ዴመንተስ በመናደድ መሮጥ ይጀምራል። ፊሪዮሳም ቀስ እያለች በመኪናዋ ትከተለዋለች። በመጨረሻም ዴመንተስ እጁን ይሰጣል። ፊሪዮሳም ወደሱ በመጠጋት እንደሚያስታውሳት ትጠይቀዋለች። Despite everything you did to her, she was magnificent. You were there. እናቷን እንዲመልስላት ትጠይቀዋለች። ነገር ግን ዴመንተስ ምንም ሊያደርግላት እንደማይችል ይነግራታል። በመቀጠል ፈጠነም ዘገየም እሱ መግደሏ እንደማይቀር ይነግራታል። I can't. Again. Do it again. ዴመንተስም ራሱን ስቶ ያለ አሻንጉሊቱን ትወስድበታለች። እሱም ከ15 ዓመት በፊት ያገኛል ልጅ እንደሆነች ያስታውሳል። አድጋ እንደሱ ኃይለኛ በመሆኗም ደስ ይለዋል። ፊሪዮሳም ከጀርባው በመሄድ ተተኩስበታለች። ነገር ግን በሲታዴል ጥልቅ ቦታ ላይ በህይወት ይገኛል። ነገር ግን እየበሰበሰ ባለው ሰውነቱ ላይ ዛፍ እንዲበቅል አድርገዋል። ፊሪዮሳም የመጀመሪያውን አፕል ቆርጣ ለጆ ሚስቶች ታከፋፍላለች። መቀጠልም መኪና ውስጥ ቀስ ብለው እንዲገቡ ታደርግና የአረንጓዴው ቦታ ለመውሰድ ስትል ፊልሙ እዚህ ጋር ያበቃል።